ጸሎተ ሃይማኖት ማለት ሰባቱን በ3:25 አምስቱን ደግሞ በ3:81 የተሰበሰቡ ሊቃውንት አረሙን ነቅለው ማለት ያልነበረ ነገር አመጡ ለማለት አይደለም። ልክ አረም ይበቅል የለ እንክርዳዱ ምኑም ይወጣና አረሙን ነቅሎ ስንዴው ይሄ ብቻ ነው ለማለት እንደማለት ማለት ነው። እና አርዮስ እነ መቅዶንዮስ አረም ሆነው ተነስተዋል። የእነሱ ትምህርት አረም ሆኖ ተነስተዋል። ያንን ሊቃውንቱ ንቅል አድርገው ጣሉና ስንዴው ይሄ ነው እኛ የምናምነው ይሄንን ነው እንጂ አዲስ ነገር አሁን እኛ የምናነበው ያቋም መግለጫ አለ። እንደዛ አይነት አይደለም እነሱ ያነበቡት ከመጽሐፍ ቅዱስ አጠቃላይ የእምነቱን ጽንሰ ሐሳብ አውጥተው ነው ይሄ ነው እምነታችን ያሉት እንጂ አዲስ ነገር ፈጥረው የምናምነው እንግዲህ ይሄንን ነው ብለው ተስማምተው አይደለም። በዚህ ምሳሌ ወሰዱን። አረሙን አንድ ገበሬ በቃስ እንክርዳዱ ይሄ ወበሎ ይወጣበታል፣ ምን ይወጣበታል ስንዴው ላይ ንቅል ያደርግና እነዛን ሁሉ ስንዴው ይሄ ብቻ ነው ይላል አይደል? አባቶቻችን እንደዛ ነው ይሄን ሲመሰርቱ። እና የሚገርመው ግን ይሄንን አለማወቃችን አንድ በዜማው ሊቅ የሆነ ሰው እንዴት ይህን መረዳት ያቅተዋል? ማን አሳየው? ያስተምህሯችን ችግር ነው፣ የእኛ ችግር አይደለም። ይህን መቀየር አለብን ነው መምህራን። አሁን የአብነት ትምህርት ቤትንና ማለት የዜማ መምህራንና የትርጓሜ የቴዎሎጂ ምሩቃንን አንድ ላይ ማዋሃድ አለብን። ሊቃውንቱ የድጓው መምህር ሊቅነቱ በዜማው ነው አይደል? እሱ ያንን ሲል ደግሞ ሐሳቡን የትርጓሜው የቴዎሎጂ ምሩቁ ማስረዳት። እንዲህ ካደረግን ከኔ የተሻሉ ጳጳሳት ከእናንተ የተሻሉ ካህናት ምዕመናን ይመጣሉ ማለት ነው። ይህን እንውሰደው አባቶቻችን።